ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። ቴዲ አፍሮ በ8 ሙዚቃዎች ላይ በግጥምና ዜማ የተሳተፈበት የአንጋፋዋ ድምፃዊት ኩኩ ሰብስቤ ደጃዝማች የተሰኘ የሙዚቃ አልበም የፊታችን አርብ ይለቀቃል። ይህ የአንጋፋዋ ድምፃዊት ኩኩ ሰብስቤ ደጃዝማች የተሰኘው አልበም 8 አዲስ የሙዚቃ አልበም ላይ 13 ሙዚቃዎችን ይዟል። ከነዚህም 13 ሙዚቃዎች ውስጥ የ8ቱ ሙዚቃዎች ግጥምና ዜማ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሲሆን ሌሎቹ ሙዚቃዎች ደግሞ በግጥም ገጣሚ ይልማ ገብረሃብ፣ ገጣሚ መሰለ አስማማው፣ ገጣሚ ናትናኤል ግርማቸው የሰሩ ሲሆን ሞገስ ተካና ምስክር አወል ግጥምና ዜማውን በመስራት በአልበሙ ላይ ተሳትፈዋል። ከተቀሩ ስራዎች ውስጥ ወለላዬ የተሰኘ ሙዚቃ ደግሞ የኩኩ የድሮ ሙዚቃ ሲሆን ቴዲ ማክ እንደገና ሪአሬንጅ አድርጎታል። የድምፃዊ ኩኩ ሰብስቤ ደጃዝማች የተሰኘው አዲስ አልበም ላይ ስመጥር የሆኑ የሙዚቃ ባለሙያዎች የተሳተፉበት ሲሆን የሙዚቃው አቀናባሪ አቤል ጳውሎስ 9ኙን ሙዚቃዎች በማቀናበር እንዲሁም 11ዱን ሙዚቃ ሚክሲንግ በማድረግ ተሳትፏል። ደጃዝማችን ሙሉውን አልበም ማስተር ሳውንዱን የሰራው ኪሩቤል ተስፋዬ ነው። ደጃዝማች የተሰኘው 8ኛ አልበም የፊታችን ሚያዝያ 24 ቀን 2017 ዓ.ም በራሷ ዩቲዩብ ቻናል በኩል ይለቀቃል። የተለያዩ የጥበብ ባለሙያዎችን የጋበዘ ልምዶቻቸውን እንዲያገሩ እያደረገ ያለው ፕሬስቲጅ አዲስ መርሃ ግብር ልዑል ሲሳይን ጋብዟል። የፕሬስቲጅ አዲስ አዘጋጆች ከልዑል ጋር በሚኖራቸው ቆይታ የስራ የህይወት ልምድና ተሞክሮውን የሚያካፍል ሲሆን ከእናንተ ከተወዳጆቹና አድናቂዎቹ የሚቀርቡለትን ጥያቄዎች የፊታችን ማክሰኞ ሚያዝያ 28 2017 ዓ.ም መልስ ለመስጠት ቀጠሮ ይዘናል ሲሉ ተናግረዋል። ዕለቱ ከድምፃዊ ልዑል ሲሳይ ጋር የፎቶግራፍ መነሳትና ፎቶግራፍ ለማስፈረም መርሃ ግብር ይኖራል ብለዋል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።